versus ዳጊ እናያለን። ሰላም ኤልዳ እባላለሁ። A 20-year-old volcanic who's trying to push through final without an emotional breakdown. እንግዲህ የፈሩት ይደርሳል የጠሩት ይወርሳል እንደሚባለው ፋይናል መድረሱ አልቀረም፣ ደረሰ እና ልታስታውሱ ከሆነ በሁለተኛው ኤፒሶድ እንደታመንኩ ነግሬያችሁ ነበር። and spoiler alert, I'm still sick. So here I am. ታምሜያለሁ፣ ደክሞኛል and I'm running on coffee and somehow I need to get all my shit together. በዚህ ቪዲዮ እንግዲህ የአዲስ አበባ ዩኒቨርሲቲ ተማሪ ፋይናል ምን እንደሚመስል እንዲሁም የግቢ ህይወት በፋይናል ጊዜና ከፋይናል በኋላ እንዴት እንደሆነ አሳያችኋለሁ። ምንም እንኳን ፋይናላችን ለ3 ሳምንታት ቢቆይም በዚህ ቪዲዮ ግን ማሳያችሁ 3 ቀናትን ይሆናል። ሁሉንም ሶስቱንም የፋይናል ሳምንት ላሳያችሁ ብል ምን መሰላችሁ የሚሆነው አዞርቢ ጥናት አፍተር ጥናት እና the video would be so boring እንቅልፋችሁን ነበር የምትተኙት። ስለዚህ በዚህ ቪዲዮ I will show you የመጀመሪያዎቹን ቤዚክ ሁለት የፋይናል ቀናቶች። አንደኛው ፋይናል የምንፈተንበት ቀን ሲሆን አንደኛው ደግሞ በየፋይናላችን መሃል የአንድ ቀን ጋፕ ስላለ ያንን ጋፕ እንዴት እንደማሳልፈውና እንዴት እንደማጠና አሳያችሁና ለምን አሳያችኋለሁ የግቢ ላይፍን በፋይናል ጊዜና ከፋይናል በኋላ ደግሞ እንዴት ነው የዩኒቨርሲቲ ተማሪ የግቢ ላይፉን የሚያሳልፈው የሚለውን አሳያችኋለሁ ማለት ነው። ከዚህ በፊት ለፋይናል ተዘጋጅ የሰራኋቸው ቪዲዮዎች አሉ። ኤፒሶድ 1 እና 2 ተብለው ከታች ተቀምጠውላችኋል። ስለዚህ ይሄን ቪዲዮ ከጨረሳችሁ በኋላ እነሱን ማየት እንዳረሱ። መጀመሪያ ዶርም እንደገባው ያደረኩት ነገር ቢኖር እራቴን በልቼ ማጥናት ነበረ እና በአዲስ አበባ ዩኒቨርሲቲ ውስጥ ፋይናል ስኬጁላችን ከ2 ሳምንት እስከ 3 ሳምንት ነው የሚፈጀው ዲፔንዲንግ ኦን ዘ ዲፓርትመንት ዩረን ማለት ነው። እና የኔ ዲፓርትመንት BIS had 3 week ስኬጁላችን ማለት ነው። ነገር ግን 3ኛው ሳምንት ሰኞ ነው የሚያልቀው። ሰኞ ፕሮግራም ተፈትነን ፈተናችንን እንጨርሳለን ማለት ነው። ዛሬ as you can see everybody like ፈተና አለውና ወጥተዋል። እኔ ፈተናዬ ነገ ነው። አምናቆና ማለት አሁን ደጎል ጓደኛዬ እየመጣች ነውና እሷ ትመጣና ቁርስ ምናምን አውራን በልተን አሁን 4 ሰዓት ከ10 ነው ቁርስ ምናምን አውራን እንበላለን። ከዛ 10 ሰዓት እስኪደርስ ድረስ ላይብራሪ ገብተን እናጠናለን ማለት ነው። እንግዲህ ጓደኛዬ የሶሻል ወርክ ተማሪ ነችና ቢሮ መግባት ነበረባት። ስለዚህ ቢሮ እስክትገባ ድረስ ትንሽ ደቂቃ ላይብራሪ ጋር ቁጭ ብለን አጠናን ማለት ነው። እንግዲህ ቢሮዋን ዛሬ ለመጀመሪያ ጊዜ ነው ማየው እና አሳያችኋለሁ ማለት ነው። ሶሻል ወርክ መግባት የሚፈልጉ ተማሪዎች በሙሉ ሉክ አት ዲስ ቢሮ ማለት ዲስ ገና ተሰጥቷቸው ቢሮአቸውን እያስተካከሉ ነው የነበረው እና የተጸዳ እኔም በማጽዳት እያገዝኳቸው ነበረ። ነገር ግን እንዴት እንደሚያምር ተመልከቱት። እኔ ራሱ ስቱደንት ካውንስል ሆኜ እንደዚህ የሚያምር ቢሮ የለኝም። ዛሬ አርብ ነው እና ዛሬ ፈተና አለኝ። ነገር ግን to be honest ከእንቅልፌ መነሳት አልፈለኩም ነበር እና አልጋዬ ላይ ቁጭ ብዬ I was questioning all my life decisions። ለምንድን ነው የምማረው? why am I here? እና ማን ነው የተረገመ ሰውዬ ትምህርትና ፋይናልን ክሬት ያደረገው እያልኩ ሳማር ነበረ። ነገር ግን at the end of the day መነሳት ነበረብኝ። ሰው ተነስቻለሁ። we gotta be strong። ከዚህ ኤግዛም በኋላ አንድ ፈተና ብቻ ነው የቀረኝ። after that we are done። እና ፈተናዬ 8 ሰዓት ስለሆነ ትንሽ I think 3 ሰዓት ነው የተነሳሁት። እስከ 5 ሰዓት ምናምን ሪቫይዝ ላድርግና ከዛ በኋላ ሬዲ ሆነን ወደ ግቢ እንሄዳለን። እና ዛሬ ወደ ኮሜርስ ወስዳችኋለሁ። ወደ ኮሜርስ ይጃችሁ ሄጄ አላውቅም ነበር። ሁሌ 6 ኪሎ ነው ፊልም የማደርገው። ትንሽ ሪቫይዝ እናድርግና ወደዛ እንሄዳለን። እንደምታዩት ዶርም ውስጥ ማንም ሰው የለም። ሁሉም ዶርሞቶቼ ሎ ዲፓርትመንት ተማሪዎች ናቸውና ፈተናቸው በጠዋት ነው ማለት ነው። ስለዚህ እኔ ብቻዬን ቁጭ ብዬ ነበር ሪቫይዝ አደርግ የነበረው እና ሪቫይዝ በማድረግበት ጊዜ my brain kept saying like no thank you, I had enough
እና my body kept saying go back to bed like አልጋ ላይ ሆኜ ያጠናው ስለነበረ እና ለዚህ ነው ዶርም ማጥናት ብዙ ጊዜ የማልወደው። ብዙ ጊዜ ያስተውላችሁ ከሆነ አይዘር ግቢ ውስጥ ኦር ውጪ ነው ማጠናው። ዶርም የማይመችበት ትልቁ ምክንያት አንደኛ እንቅልፍ ይመጣል፣ ስፔሻሊ አልጋ ላይ ሲሆን ኦር ደግሞ in the afternoon ዶርማችን እየሞቀ ስለሆነ የሚሄደው ኤቭሪባዲ ተኝቶ ነው የምታገኙት ከመጣችሁ አፍተርኑን ላይ ማለት ነው። ሁለተኛ ደረጃ ደግሞ ዶርሙነታችን ውስጥ ለ12 ነው የምንኖረው። ስለዚህ 12 ዶርሜቶች አሉኝ ማለት ነው። በዚህ ምክንያት it is hard like ጸጥታ ያለበት ቦታ ዶርም ውስጥ ማግኘት። ስለዚህ የዶርማችን አንዱ አንስፖከን ሩሉ አንለስ በግሩፕ ከምናጠናው ውጪ ብቻችንን ማጥናት ከፈለግን ሁላችንም ላይብረሪ ሄደን ነው የምናጠናው። በዛ ምክንያት እርስ በርስ አንራባበሽም ማለት ነው። እና today was one of the rarest moment when I had the dorm to myself። ለዛ ነው ዶርም ሪቫይዝ ለማድረግ የወሰንኩት ማለት ነው። አሁን ለብሰን ጨርሰናል። ምሳችንን ከቲጂ ጋር ነው የምናመጣው። ከዛ ምሳችንን ይዘን ኮሜርስ እንሂድና ኮሜርስ እንበላለን ማለት ነው። ዛሬ ኮሜርስ ነው ወስጄ አሳያችኋለሁ። ተከታተሉ። ጓደኛዬን ካገኘኋት በኋላ ቁርሳችንን ስላሽ ምሳችንን አንድ ላይ ነበር የበላ ነው። ከዛም በኋላ ወደ ስትሬት አፕ ሪቪዥን ነበር የገባ ነው። የማይደርስ ነገር የለምና ሰኞ ደረሰ። ዛሬ የመጨረሻ ቀን ነው። I have been dreaming about this moment for weeks. ከአንድ ኤግዛም በኋላ I am done። ነፃነት። At this point ማጥናቱን ጥቼው I was mentally preparing to be done. Whatever happens, happens. I did the work, I showed up እና ያኛው ነው ማተር የሚያደርገው ብዬ አስባለሁ። ሁሌም ፈተና እንደጨረስን የመጀመሪያው ስቴፕ መብላት ነው። So I was with my friends እና ሜክሲኮ ያለውን chicken loaded fries ሞከር ነው። ከዛም በኋላ ከተገናኘን በጣም ስለቆየን we cashed up እና ፈተና ላይ ስለገጠመን ነገር ሁሉ ኮምፕሌንት እናደርግ ነበር። After that we ate dinner። ከዛ በኋላ we played imposter የሚባለውን ጨዋታ ብታውቁት ከሆነ I'm not sure። እና ግቢውን ብታዩት ሁሉም ሰው ኤግዛም ስለጨረሰ የመሸ ሁሉ አይመስልም ነበረ። Everybody was outside። እንግዲህ ዛሬ አዲስ ቀን ነው። ፈተና ለማየት ወደ ኮሜርስ መጥቻለሁ። ፈተናው እግዚአብሔር የተመሰገነ ይሁን በጣም አሪፍ ነበረ። ሁሌም የማምንበት ነገር ቢኖር ለሞከረ ሰው እግዚአብሔር አይነሳም። ሁሌም ቢሆን ትጋታችንን ልፋታችንን አይቶ ይባርክልናል። እና እኔ ጋር ፋይናል እንዳለቀ የምታውቁት when you see me eat ነው ማለት በጣም በለው ላይክ ፋይናል ካለቀ በኋላ ያለውን ሳምንት ሙሉ ስበላ ነበረ። እና one of my favorite food is Italian food እና I went to my favorite places ራሴን ለመጠገም ማለት ነው። ከዚ to be honest I deserve it። በጣም ታምሜ ለፍቼ ነበረ ፋይናሉን ያለፍኩት። after that ወልድስ ኮምፒውተር ዴይ በ4 ኪሎ ዩኒቨርሲቲ ከበር ነበርና I was one of the volunteers there እና there was a panel discussion እና ኔትወርኪንግ በጣም አሪፍ የነበረ ኢቨንት ነበረ ማለት ነው። የኛም ፍሬንድሺፕ ለየት የሚያደርገው ነገር ቢኖር ከኔ ውጪ ሁሉም ጓደኞቼ ዶርም የሚመጡት ፋይናል ካለቀ በኋላ ነው። ሶ we had a sleepover እና ሁሌም ቪዲዮ ላይ ስጨፍር የምታያት ጓደኛዬ ዛሬ አንቺንም ካስጨፈር አለብኝ ብላ ካላስጨፈርኩሽ ብላ ስታስጨፍረኝ ነበረ። After that we saw a cat እና she was leading us somewhere. I promise you የምር ስንቆሙላ ወደ ኋላ ዙራ ቆማ ተጠብቀንና ከዛ በኋላ እንድንከተላት ሊድ ያረጋችን ነበርና እንሄዳለን። After that እንግዲህ we watched the movie and ate together ምናምን it was በጣም ቺል የሆነ ቀን ነበረ። በደንብ ጊዜያችንን አብረን አሳልፈናል ማለት ነው። ይሄን ቀን ደግሞ ምን ያደርግን ነበር መሰላችሁ? እኔና ጓደኛዬ
ከኔና ካንቺ በፍጥነት ማን ነው የሚቀርመው ተባብለን አስይዘን ነበረ እና ግን መጀመሪያ ዲስክሌመር ሁለታችንም ከምሳ በኋላ ነው እየሮጥን የነበረውና it might not be fair ሩጫ ብዬ አስባለሁ እና ማን ያሸንፋል ብላችሁ ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። እና ዶርም ሜታችን ደግሞ she was doing a commentary እና እስኪ ዳኛ መሆን ከባድ ነው። ጤና ይስጥልኝ ተመልካቾቻችን፣ ዛሬ እንግዲህ ኤልዳ ቨርሰስ ዳጊ እናያለን። እንግዲህ ቀርቦ በደረሰ ነው። ያው እንግዲህ እኔ በርግጥ ጉቦ ለሰጠኝ ነው ማደለው። ዳጊ አሸንፋለች እዚህ ጋር ማለት ነው። ተሸንፌ አይደለም አይ ሪፊውዝ ቱ ቢሊቭ እንደተሸነፍኩኝ ሁለታችንም ምግብ በልተን ነበር ብያችኋለሁና ስንጀምር የመጀመሪያዎቹን እኔ ነበርኩ የቀደምኳት። አፍተር ዛት ነው እሷ የቀደመችኝና it does not count በልቻለሁ። ያ እንግዲህ አሸናፊዋ ደስ ብሏታል። እንግዲህ አሸናፊ ራመድ እያለች ነው። ተሸናፊ ተስፋ ቆርጣለች። ወደ ኋላ መቅረት እየታየባት ነው ከዘገባዎቹ ጋር። እኔ ሃይማኖት ነበር እስከሚቀጥለው ውድድር። ሽንፈቷን አላመነችም። በሩጫ በእግር ኳስ ይቀጥላል። ፋይናሊ ልደርስ ነው ደረሰች። እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። ሁሌም በየሳምንቱ ስለ ግቢ ህይወት ቪዲዮ ስለምሰራ ሰብስክራይብ አድርጋችሁ መጠበቃችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።